አሁን ይህንን ለምትሰሙት ልባችሁ ከብዶ ላላችሁት፣ ሌሊት አልቅሳችሁ ማንም ለማይሰማችሁ፣ ዓለም ጀርባዋን እንደሰጠቻችሁ ለሚሰማችሁ፣ ሕይወት ልትሸከሙት ከምትችሉት በላይ እንደከበዳችሁ፣ ይህ ከእኔ ብቻ የመጣ መልእክት አይደለም፣ ይህ ከአላህ ወደ እናንተ የመጣ መልእክት ነው። አላህ በቁርአን እንዲህ ይላል፣ አትዘኑ፣ በእርግጥ አላህ ከእኛ ጋር ነው። አዎ አላህ ከእናንተ ጋር ነው። የምታልፉትን ማንም እንደማይረዳላችሁ ቢሰማችሁም እንኳን ማንም ባይጠየቃችሁም ወይም እንዴት ናችሁ ባይላችሁም አላህ ያውቃል። እሱ አልዓሊም ሁሉን አዋቂ ነው። እሱ አሰሚ ሁሉን ሰሚ ነው። እሱ አልበሲር ሁሉን ተመልካች ነው። ማንም እንደማያስተውል ያበሳችሁትን እንባ አይቷል። ትራስጌ ላይ በዝምታ ያፈሰሳችሁትን ለቅሶ ሰምቷል። ሌሊት እንቅልፍ የሚነሳችሁን ሀሳቦች ያውቃል። በየቀኑ በውስጣችሁ የምትታገሏቸውን ውጊያዎችም ያውቃል። አሁንም አልተዋችሁም። በእርግጥ ከችግር ጋር ምቾት አለ። ከችግር በኋላ አይደለም፣ በችግር ምትክም አይደለም። ከችግር ጋር ነው ምቾት የሚመጣው። ይህ ማለት የተሰበራችሁ እየፈረሳችሁ እንደሆነ ሲሰማችሁ፣ ሁሉም ነገር የተናደ በሚመስልበት ጊዜ የሆነ ቦታ ላይ የሚከፈት በር አለ። እናንተ ገና ላታዩት ትችላላችሁ፣ አላህ ግን ያየዋል። ገና ላይሰማችሁ ይችላል፣ አላህ ግን ለእናንተ እያዘጋጀው ነው። ሐዘናችሁ ቅጣት አይደለም፣ ትግላችሁ የድክመት ምልክት አይደለም። ምናልባት አላህ በፍቅር ወደ እርሱ የጠራችሁ ሊሆን ይችላል። አንዳንድ ጊዜ ሰዎችን፣ እቅዶችን፣ አልፎ ተርፎም ሰላምን ያስወግዳል። ፈጽሞ ወደማይተዋችሁ ብቸኛ ወደ ሆነው እንድትመለሱ፣ ፈጽሞ ተስፋ ወደማያስቆርጠው ከልቡ ወደሚወዳችሁ ከእናታችሁ በላይ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ አላህ ለባሮቹ ከእናት ለልጆቿ ከምታዝነው በላይ አዛኝ ነው። ስለዚህ እንደረሳችሁ አታስቡ። ምናልባት አሁን መሆን በምትፈልጉት ቦታ ላይ ላይሆኑ ይችላሉ፣ ነገር ግን አላህ እንድትሆኑ በሚፈልጉ ቦታ ላይ በትክክል ናችሁ። ምክንያቱም ይህቺ ቅጽበት አሁን የመቀየሪያ ነጥብ ናት። ያ አላህ ይህንን ከእንግዲህ ብቻዬን ማድረግ አልችልም፣ አንተን እፈልግሃለሁ የምትሉበት ቅጽበት እሱም ይመልሳል፣ ለምኑኝ እቀበላችኋለሁ። ስለዚህ አናግሩት። ድምፃችሁን ቢንቀጠቀጥም ማድረግ የምትችሉት ማልቀስ ብቻ ቢሆንም ዝምታችሁን ይረዳል። በሌሊቱ የመጨረሻ ሶስተኛ ክፍል ተነሱ። ለሁለት ረክዓ ብቻ ቢሆንም እንኳን የምትሉት ነገር ያ ረብ እርዳኝ ማለት ብቻ ቢሆንም፣ ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ስለዚያ ጊዜ ምን እንዳሉ ታውቃላችሁ? ጌታችን በየሌሊቱ የመጨረሻው ሴሶ ሲቀረው ወደ ቅርቢቱ ሰማይ ይወርድና እንዲህ ይላል፣ የሚለምነኝ አለን ልቀበለው፣ ከእኔ የሚጠይቅ አለን ልሰጠው፣ ምህረቴን የሚሻ አለን ይቅር ልለው። ይህ የእናንተ ጌታ ነው፣ የጠንካሮች የደጋጎች ወይም የዑለሞች ጌታ ብቻ አይደለም፣ የእናንተ ጌታ። እርሱም እየጠበቃችሁ ነው። አዎ ዓለም አሁን የጨለመች ልትመስል ትችላለች። የአላህ ብርሃን ግን ወደ እርሱ የሚመለሱትን ፈጽሞ አይተዋቸውም። አልተረሳችሁም፣ ፍቅር አልተነፈጋችሁም፣ ብቻችሁን አይደላችሁም። እና በጣም በቅርቡ በጥሞና አድምጡ። በጣም በቅርቡ አላህ ህመማችሁን ካሰባችሁበት በተሻለ ነገር ይተካዋል። ጽኑ። ሰላታችሁን አጥብቃችሁ ያዙ። ተስፋችሁን አጥብቃችሁ ያዙ። አላህን አጥብቃችሁ ያዙ። ምክንያቱም እሱ ሁሌም ከእናንተ አጥብቆ ይዛችኋል። ስለዚህ ታገሱ። የአላህ ቃል ኪዳን እውነት ነውና።